ስኬታማ ህይወት በሚኖሩና ወይም ደግሞ ትልቅ ህይወት በሚኖሩ ሰዎችና በሌላቸው ሰዎች መካከል ያለው ልዩነት ልንገራችሁና እኛ የምንማርባቸው 10 ነጥቦች ልንገራችሁ። የመጀመሪያው ነገር ስለ ስኬት ያላቸው ዴፊኒሽን ግልጽ ነው። ያ ማለት ለአንዳንዶቹ ገንዘብ ማግኘት ነው፣ ለአንዳንዶቹ ጥሩ ትዳር መኖር ነው፣ ለአንዳንዶቹ ልጆች ማሳደግ ነው፣ ለአንዳንዶቹ ሀገር ላይ ተጽዕኖ መፍጠር ነው፣ ለአንዳንዶቹ ዓለም ላይ ተጽዕኖ መፍጠር መቻል ነው። እነዚህን ዴፊኒሽኖች በግልጽ ደረጃ ያወቁና ዓላማቸው አድርገው የያዙ ሰዎች ናቸው። ሁለተኛ ደረጃ ስለ ህይወት ወይም ደግሞ ስለ ፈጣሪ ያላቸው ግንዛቤ በጎ ነው። ያ ማለት ሁሉ ጊዜ ፈጣሪ የሚሆን ህይወት ለኔ ሲል ነው የሚሰራው ወይም ደግሞ ሁሉ ነገር የሚፈጠረው ለኔ እድገት ነው ወይም ደግሞ ለኔ ትልቅ ነው የሚል አመለካከት አላቸው። በሶስተኛ ደረጃ ስለ ራሳቸው ያላቸው አመለካከት ከፍተኛ ነው። እዚህ የሚገባቸው ነገር ትልቅ እንደሆነ ያምናሉ። እንዲሁም ደግሞ ትልቅ ነገርን የመስጠት እምነቱም ፍላጎቱም ያላቸው ሰዎች ናቸው። በአራተኛ ደረጃ ከራሳቸው ጋር በደንብ አድርገው ጊዜ ያሳልፋሉ። ያ ማለት ጠዋት ተነስተው እንዲሁ እንዳለ ባላቸው አስተሳሰብ፣ ባላቸው እምነት፣ ባላቸው ፍርሃት ዝም ብለው ወደ ውጭ የሚወጡ ሳይሆኑ ስለራሳቸው ያላቸው እሳቤን ስለ ውጭ ያላቸውንም አመለካከት ሁሉ ነገር በአእምሮም ደረጃ በአካልም ደረጃ አጀስት አድርገው ፖቴንሻላቸውን ከፍ አድርገው የሚንቀሳቀሱ ሰዎች ናቸው። በአምስተኛ ደረጃ ሁሉ ጊዜ ራሳቸውን በእውቀትም በችሎታም የሚያሳድጉ ሰዎች ናቸው። ጊዜ ያነባሉ ማለት ነው ወይም ደግሞ የተለያዩ ትምህርቶችን ሁሉ ጊዜ የሚማሩ ናቸው። በስድስተኛ ደረጃ ዓላማ አላቸው። ወደዚህ ህይወት የሚያደርሳቸው መንገድ ከፋፍለው ያስቀመጡ ሰዎች ናቸውና በየዕለቱ የሚያደርጉትን ስራ በዛ ባስቀመጡት ዓላማ መሰረት ነው የሚጓዙት። በሰባተኛ ደረጃ ትኩረት አላቸው። ለምሳሌ ወጥተው ሲንቀሳቀሱ የተለያዩ ኢንፎርሜሽኖች፣ የተለያዩ ሰዎች፣ የተለያዩ ኢንቫይሮንመንቶች ያጋጥማቸዋል። ነገር ግን ለዛ ዓላማቸው ወይም ደግሞ ለህይወት ግባቸው ብቻ የሚሆነውን ነው መርጠው የሚይዙት ወይም ደግሞ የሚወስዱት። በሰባተኛ ደረጃ ካልተሳሳትኩ ወይ ደግሞ በስምንተኛ ደረጃ ጽናትና ትዕግስት አላቸው። የተለያየ በህይወት ጉዞ ሲጓዙ የተለያየ ችግር ያጋጥማቸዋል። እነሱን ችግሮች ለመፍታት ትዕግስትና ጽናት ኖሯቸው ነው ቀጥሎ ወዳለው ስቴፕ የሚጓዙት። ስለዚህ የነዚህ ባህሪዎች ደግሞ ባለቤት ናቸው ወይም በህይወት ደረጃ ኤክስፔሪየንስ ያደርጋሉ። በዘጠነኛ ደረጃ ሜንቶር አሏቸው ወይም ደግሞ የሚያማክሯቸው ሰዎች አሏቸው። አሁን ካለው የተሻለ ኤክስፔሪየንስ ካላቸው ሰዎች ጋር ጊዜ ያሳልፋሉ፣ እንዲሁም ደግሞ ይጠይቃሉ። ከዛም ባሻገር የተለያዩ ምክሮችን ይወስዳሉ። በአስረኛ ደረጃ መውደቅን አይፈሩም። ያ ማለት መውደቅ ማለት አእምሯቸውንም አካላቸውንም ወደዛ ትልቅ ህይወት እንዲገባ የሚያደርጉበት አንዱ መንገድ ወይም ደግሞ የጎደላቸውን የሚያውቁበት አንዱ ዘዴ መሆኑ ስለሚረዱ መውደቅና መነሳታቸውን አይፈሩም። በዛም ሂደት ውስጥ ራሳቸውን ሁልጊዜ የሚያሻሽሉ ሰዎች ናቸው። እነዚህም ባህሪያቶቻችን ባደረግን ቁጥር እኛም የመረጥነውን ትልቅ ህይወት የመኖር ፖቴንሻል ይኖረናል ማለት ነው። መልካም ጊዜ።